ከ1400 ዓመታት በፊት በሰው ልጅ ታሪክ ውስጥ ትልቅ ለውጥ ያመጣ አንድ ድምፅ በበረሃው ምሽት አስተጋባም። በዚያ ዘመን የሰው ልጅ ስለ ጽንሰ ዓለም ምን ያውቁ ነበር? ስለ ከዋክብትስ? ስለ ባህር ጥልቀትስ? ሳይንቲስቶች ገና በላቦራቶሪ ውስጥ መላምት ይደረድሩ በነበሩበት የባህር ውስጥ ጨለማን ለመንካት መሳሪያ ባልነበረበት ዘመን ቁርአን ስለ እነዚህ ሁሉ ምስጢሮች በአረበኛ ቋንቋ ተናገረም። ዛሬ በናሳ ቴሌስኮፕና በዘመናዊ ማይክሮስኮፕ የምናረጋግጣቸው ነገሮች ያኔ በቁርአን ውስጥ ተቀምጠው ነበርም። ይህ በአጋጣሚ የተከሰተ ነው ወይስ በፈጣሪ ተላክነት? እውነታውን ለመረዳት የሳይንስንና የእምነትን ጥምረት ለመመልከት አሁን ወደ ዋናው ቪዲዮአችን ግቡም። አእምሯችሁ የሚደነግጥባቸው እውነታዎች ይጠብቋችኋል። በመላው ዓለም የምትገኙ ሙስሊም ወንድም እህቶቼ፣ በመላው ኢትዮጵያ የምትገኙ ወገኖቼ እንኳን ለታላቁ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። አረፋ ማለት መጽዋዕትነት ማለት ነው። ነቢዩ ኢብራሂም አለይሂ ሰላም ለፈጣሪያቸው ያላቸውን ፍቅር በልጃቸው በእስማኤል አማካኝነት ሲፈተኑ ፈጣሪ የሰጣቸው ታላቅ ትዕግስት የምናስታውስበት ቀን ነው። አረፋ በራሱ ትልቅ ትምህርት ነው። ነገር ግን ዛሬ እዚህ የተሰበሰብነው በዓሉን ከማሰብ ባለፈ በዓለም ዙሪያ የሚነጋገሩ ሳይንስና ቁርአን ስለሚገናኙባቸው ጥልቅ ርዕሰ ጉዳዮች ነው። ፋክት ዴይሊ ቤተሰብ ካልሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምንለቃቸውን አስገራሚ እውነታዎች እንድትከታተሉ እንጋብዛለን። ላይክ ማድረጋችሁ ይህንን እውነት ለሌሎች እንዲደርስ ያደርጋል። እንግዲህ ሳይንስ የሰው ልጅ ፍለጋ ነው። የዛሬው ሳይንስ ትናንት የደረሰበትን እውነት እያረመ ነገ ደግሞ አዲስ ነገር ይፈልጋል። ነገር ግን ቁርአን 1400 ዓመታት ያስቆጠረ አንድም ቃል ያልተቀየረ የፈጣሪ ቃል ነው። ዛሬ የምንመረምረው የሳይንስ ሊቃውንት በቅርብ ዓመታት የተረጋገጡትን እውነታዎች ቁርአን እንዴት ከዘመናት በፊት እንደተናገረ ነው። የጽንፈ ዓለም አመጣጥን ወይም የምድር አፈጣጠርን አስቀድመን እንመልከት። ዘመናዊ ኮስሞሎጂ ዛሬ በአንድ ድምፅ የሚስማማው ጽንፈ ዓለም በአንድ ትልቅ ፍንዳታ ወይም ቢግ ባንግ እንደተጀመረ ነው። ከዚህ በፊት ግን ጽንፈ ዓለም ዘላለማዊ ነው የሚል እምነት ነበር። ቁርአን በሱረቱል አልአንቢያ ምዕራፍ 21 ቁጥር 30 ላይ እንዲህ ይላል፣ እነዚያ የካዱት ሰዎች ሰማያትና ምድር የተጣበቁ የነበሩ መሆናቸውን ከዚያም የለየናቸው መሆናቸውን አያምኑምን ይላል። ይህ ጥቅስ ጽንፈ ዓለም በአንድ ላይ እንደነበረ ከዚያም እንደተለያየ ይናገራል። ይህ በ1929 በኤድዊን ሃብል የተረጋገጠው ሳይንሳዊ እውነት ነው። ቁርአን ግን ከ1400 ዓመት በፊት የገለጸው እውነት ነው። ቀጥለን ደግሞ ስለ ብረት አመጣጥና ምስጢር እንመልከት። ብረት በምድር ላይ ያለ በጣም ጠቃሚ ማዕድን ነው። ነገር ግን አስደናቂው ነገር ብረት በምድር ላይ የተፈጠረ አይደለም። የሳይንስ ሊቃውንት ብረት ወደ ምድር የመጣው ከጠፈር ማለትም ከግዙፉ ከዋክብት ፍንዳታ እንደሆነ ይናገራሉ። ቁርአን በሱረቱል አልሐዲድ ምዕራፍ 57 ቁጥር 25 ላይ እንዲህ ይላል፣ ብረትንም በውስጡ ታላቅ ኃይልና ለሰዎችም ጥቅሞች ያሉት ሲሆን አወረድን ይላል። ትኩረት ስጡም፣ አወረድን የሚለውን ቃል ብረት ከምድር ውጭ ካለ ቦታ ወደ ምድር እንደመጣ ያሳያል። ሳይንስ ይህንን ያረጋገጠው በቅርብ ጊዜ ቢሆንም ቁርአን ይህንን እውነታ ግን አስቀድሞ ከ1400 ዓመት በፊት ነግሮናል። የባህር ውስጥ ጨለማ፣ የውስጥ ማዕበል። የውቅያኖስ ተመራማሪዎች በቅርቡ እንደደረሱበት ጥልቅ በሆኑ ባህሮች ውስጥ ጨለማ አለ። ይህ ጨለማ የሚመጣው የብርሃን ጨረሮች በውሃ ውስጥ ሲያልፍ በመጥፋታቸው ነው። በተጨማሪም በባህር ውስጥ የውስጥ ማዕበል አለም። ቁርአን በሱረቱል አልኑር ምዕራፍ 24 ቁጥር 40 ላይም ይህንን እንዲህ ገልጸዋል፣ ወይም ስራቸው በጥልቅ ባህር ውስጥ እንዳለ ጨለማ ነው። ማዕበል ከላይኛው ማዕበል በላይ ይሸፍነዋል፣ እሱም በላይ ዳመና አለ። ይህ ጥቅስ የውቅያኖስ ውስጥ የተደራረቡ ማዕበሎችንና የጨለማውን ተፈጥሮ በትክክል ይገልጻል። ከዘመናዊ ቴክኖሎጂ በፊት ይህንን ቁርአን እንዴት ማወቅ ቻለ? ይህ ከአላህ ለመሆኑ ምንም ጥርጥር የለውም።
ሳይንስ ስለ ጽንስና እድገት ምን ይላል? በሕክምናው ዓለም የሰው ልጅ በእናቱ ማፀን ውስጥ እንዴት እንደሚያድግ የሚያሳየው ጥናት በጣም አስገራሚ ነው። ቁርአን በሱረቱል አልሙእሚኑን ምዕራፍ 23 ቁጥር 14 ላይ ይህንን ደረጃዎች ይዘረዝራል። ከዚያም የዘር ጠብታን ደም በመሰለ ነገር ወይም አለቃ አደረግን፣ ደም በመሰለውም ነገር ሥጋ በማስመሰል አደረግን። የጽንስ እድገት ባለሙያው ፕሮፌሰር ኬዚ ኤል ሙር ይህንን የቁርአን ጥቅስ ሲያው በዘመናዊ የጽንስ ሳይንስ ውስጥ ያሉት ደረጃዎች ከቁርአን መገለጫ ጋር እንደሚመሳሰሉ መስክሯል። ይህም ሳይንስ የደረሰበትን ዕውቀት ቁርአን ከብዙ ዓመታት በፊት መናገሩን ያሳያል። አጃኢብ ነው። የጠፈር ሚዛንንና ከባቢ አየርንም በተመለከተ ሰማያትን ያለምንም ምሰሶ እንደተያዙ በቁርአን ተጠቅሷል። አልረኢድ ምዕራፍ 13 ቁጥር 2 ይህ የሰማይ አካላት በስበት ኃይል ወይም ግራቪቲ ሚዛን የተያዙ መሆናቸውን ይነግረናል። በተጨማሪም ምድር የምትከተለው የተጠበቀ ጣሪያ የከባቢ አየር ኦዞን ሌየር መኖሯን ቁርአን አልአንቢያ ምዕራፍ 21 ቁጥር 32 ላይ ይገልጻል። ይህ የከባቢ አየር ከፀሐይ ጎጂ ጨረሮችና ከሜትሮይት ምድርን ይጠብቃል። ዛሬ ሳይንስ የከባቢ አየር ጥበቃ ብሎ የሚጠራው ቁርአን በጥበብ ተናግሮታል። የሰው ልጅ የጣት አሻራን በተመለከተም ተከታዩን መረጃዎች ላጋራችሁ። የሰው ልጅ የጣት አሻራ ልዩ እንደሆነና ማንም ሰው የሌላው ሰው አሻራ ሊኖረው እንደማይችል በ19ኛው ክፍለ ዘመን ተረጋገጠም። ቁርአን በሱረቱል አልቂያማ ምዕራፍ 75 ቁጥር 4 ላይ እንዲህ ይላል፣ ማን ስንችል ጣቶችንም ሁሉ የጣት አሻራዋን አንድ በአንድ ማስተካከል እንችላለን። ፈጣሪ በጣት አሻራ ውስጥ ያለውን ምስጢር ከብዙ ዘመናት በፊት ጠቅሶ ነበር። ይህም የፈጣሪን ሰፊ ዕውቀትና ቁርአንም ከአላህ ለመሆኑ ምንም ጥርጥር እንደሌለው ግልጽ አድርጎ ያሳያል። ውድ ተመልካቾቻችን እነዚህ እውነታዎች በቁርአን ውስጥ ካሉት በመቶዎች የሚቆጠሩ ሳይንስ ግኝቶች ጥቂቶቹ ናቸው። ሳይንስ መጥቶ ሲያረጋግጥም የምንደነቀው ቁርአን ከዘመናት በፊት ስለተናገረው ነው። ይህ ለሙእሚን እምነቱን ሲጨምር፣ ሌሎች ደግሞ ቁርአን ከሰው የተገኘ እንዳልሆነ ማሳያ ነው። ዛሬ አረፋን ስናከብር የፈጣሪያችንን ታላቅነት ፍጥረቱንና ለእኛ የሰጠንን መመሪያ በማሰብ ይሁን። የሰው ልጅ በእውቀት እየገፋ ቢሄድም የቁርአን እውነት ግን የዘመናትን ድንበር ተሻግሮ ይኖራል። በእርግጥም ቁርአንና ሳይንስ የሚተዋወቁት እውነት ሲፈለግ ነው። እናንተስ ምን ትላላችሁ? እነዚህ እውነታዎች እንዴት ታዩአቸዋላችሁ? በነገራችን ላይ በጣም ከብዙ በጥቂቱ ነው የገለጽኩላችሁ። አስተያየታችሁን በኮሜንት ላይ አስቀምጡልኝ። የፋክት ዴይሊ ቤተሰብ በመሆናችሁ ደስ ብሎኛል። የዛሬው ቪዲዮ ዕውቀታችሁን እንደጨመረ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። እኔን መሰል ቪዲዮዎች በተለያዩ ጊዜዎች ቁርአንና ሳይንስ የሚለውን ርዕስ ደጋግሜ በማንሳት በርካታ ነገሮችን እንደማጋራችሁም ቃል እየገባሁ ሰላም ሁኑልኝ እላችኋለሁ።